እዚህ ሀገር ግን የሰዎችን ሞት የሚመኙ በጣም በርካታ ሰዎች እንዳሉ አሁን እየተረዳው እገኛለሁ። እጅግ በጣም አሳዛኝ ነገሮች እየደረሱኝ ነው። ምክንያቱም ደግሞ እስቲ ሁላችሁም ይሄንን መረጃ አንድ ጊዜ አምስት ጊዜ ኮፒ ሊንክ አድርጉልኝ። በእኔ ድምጾች ይቀነባበራሉ፣ በርካታ ሰዎች ይታለላሉ። በርካቶች መንገድ ላይ ሲያገኙኝ አንተ እንትና ሳይሞት እኮ ሞተ ብለህ ዘግበህ ነበር ምናምን የሚሉ ጥያቄዎች እያቀረቡ እኔ ቀለል አድርጌ ሰው አንደርስታንድ ያደርገዋል ብዬ ነበር ስረዳው የነበረው። አሁን ላይ ከፕሮፌሰር ብርሃኑ ነጋ እስከ ዶክተር ደሳለኝ ጫኔ እንደዚሁም ጠቅላይ ሚኒስትሩን ጨምሮ ከሶሻል ሚዲያ ኢንፍሉዌንሰሮች ደግሞ እንደ ማስተር አብነት እነ አዶናይ እኔንም ጭምር ማለት ነው በእኔ ድምፅ ሞተ የሚል ዘገባ እንደሰራው እያስመሰሉ እያቀነባበሩ ይለቁታል። ያንን ቪዲዮ ጓደኞቼ ወዳጆቼ ሲልኩልኝ እኔን ብሎክ ስላደረጉኝ እኔ ደግሞ አላየውም፣ ዝም ብዬ አልፋለሁ ማለት ነው። መረጃው በጣም ብዙ ሰዎች ጋር ይደርሳል። በጣም ብዙ ሰዎች እንትና ሞተ ብለህ ነበር እኮ ሐሰት ነው ይላል። እዚህ ሀገር ላይ ያልሞተን ሰው ሞተ ማለት በጣም ትልቅ የተባለ ኃጢአት ነው እና በህግም የሚያስጠይቅ ነገር ነው። እስካሁንም የምር እኔ ብዬ ቢሆን ኖሮ እስካሁንም በጣም በብዙዎች ይጠየቅ ነበር። እንደዛ አይደለም። ነገር ግን ኦዲየንሱ መረዳት ስላለበት ሁላችሁም እዚህ ጋር የምትመለከቱት ሰዎች ይህንን ነገር ሁላችሁም ሼር አድርጉትና አድርሱላቸው። በጣም መረጃዎች ይቀነባበራሉ። ከአንድ ቃል ወደ አንድ ቃል ይቆረጥና ይገጠማል። ከዛ ሌላ ትርጉም ይሰጣል ማለት ነው። እባካችሁ ስለዚህ ይሄንን ሼር አድርጉልኝ። የሰውን ክፋት የምትመኙ ሰው ሞተ እያላችሁ ፎሎ እና ላይክ ሰበስቡ ሰዎች በጣም ብዙ ሰዎች ይደነግጣሉ። በጣም ብዙ ሰዎች እኔ እያለቀሱ በማስተር አብነት በእኔ ድምፅ የተሰራውን አይተው በጣም እያለቀሱ የደወሉልኝ እናቶች አሉና እባካችሁ የሚጎዳ ሰው ስላለ ይሄን ልላችሁ ፈልጌ ነው።